مركز اللباب. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. توجهون دموجه إن شاء الله أحكام الصيام كأقوم نبت نكتلالن هلاشن من عندنا نرسى لله تعالى. شرائط وجوب الصيام. والصيام واجب على كل مسلم. صوم قديتا نو مسلم بهونه هلو لاي صوم قديتا نو بالغ عاقل قادر على الصيام. እንግዲህ ጾም ግዴታ ይሆናል በሙስሊሞች ሴትም ይሁን ወንድ ባሊግ የሆነ ባሊግ ማለት በጨረቃ አቆጣጠር 15 ዓመት የሆናቸው ወይም ደግሞ የዘር ፈሳሽ ያዩ ማለት ነው። ዓቂልን አቅለኛ قادرين على الصيام بصوم የቻለ የሆነ ላይ ግድ ይሆናል ነው። فلا يصح من الكافر الأصلي አስሊ የሆነው ካፊር በሱ ላይ አይበቃም፣ ምክንያቱም መጀመሪያ ወደ እስልምና ገብቶ ስለሆነ ማለት ነው። ወለል ሙርተድ እንደዚሁም ሙርተድም ቢሆን ولا يصح من حائض ونفساء እንደዚሁም ሐይደኛ ያለችና ንፋስ ላይ ያለች ሴት መጾም አይበቃም። ወለው ሷመታ ቢጾሙሳ ሐይደኛና ንፋስ ላይ ያለች ማለት ነው። حال وجود الدم فعليهما إثم وعليهما القضاء በእነሱ ላይ ወንጀል ይሆናል፣ ቀዷእ ግድ ይሆንባቸዋል ማለት ነው። ولا يجب على الصبي በህፃን ላይ ግድ አይሆንም፣ በህፃን ላይ ግድ አይሆንም። ولكن يجب على وليه أن يأمره به إن أكمل 7 سنين በወላጅ ላይ ግን ግድ ይሆናል፣ ማዘዙ ግድ ይሆናል 7 ዓመት ሞልቶት ከሆነ ማለት ነው። ስለዚህ አንድ ሰው ልጅ ካለው 7 ዓመት ከሞላው ማዘዝ ግድ አለበት ማለት ነው በወላጅ ላይ። በሱ ላይ አይወጅበትም በህፃኑ ላይ፣ ነገር ግን በወላጅ ላይ ማዘዝ ግድ ይሆንበታል። وأن يضربه على تركه إذا بلغ 10 سنين وتركه وهو يطيقه ያ ልጅ 10 ዓመት ከሆነው 10 ዓመት ከሞላው መገረፍ አለበት ማለት ነው። ያን ነገር የታዘዘውን የማያረግ ከሆነ ይግረፈው በ10 ዓመቱ። ይሄ ሲባል ግን በደንብ በሚጎዳ ነገር ይምታው ማለት አይደለም። ይሄ ዲን የሚባለው ጾም የሚባለው ነገር በጣም አሳሳቢ ለመሆኑ ሙስሊሞች አሳሳቢ እንደዚሁም ግዴታ መሆኑን እንዲያውቅ ቀድር ማለት ነው። ولا يجب عليه القضاء إن أفطر ቢበላ ቀዷእ ግዴታ አይሆንበትም ያ ልጅ ያ ህፃን ልጅ ሴትም ይሁን ወንድ ማለት ነው። لكن يجب على الولي أمره بالقضاء إن أطاقه አሁንም ከቻለ ማዘዝ አለበት፣ ቀዷእ አውጣ ብሎ ማዘዝ አለበት፣ በወላጅ ላይ ማዘዝ አለበት። ነገር ግን አሁንም በህፃኖች ላይ ግዴታ ይሆን፣ በአሳዳጊው ላይ ማዘዝ ግዴታ አለበት ማለት ነው። وكذلك لا يجب على المجنون ولا قضاء عليه አሁንም በእብድ ላይ ግድ አይሆንም አይወጅብም፣ እንደዚሁም ቀዷእም ማለት ነው። ቀዷእም አይወጅብም። ولا على المريض الذي يضره الصوم እንደዚሁም በሽተኛ የሆነ ሰው ጾም የሚጎዳው ከሆነ በሱም ላይ አይወጅብ ነው። ወለል ሙሳፊር ሰፈረን ጠዊለን አሁንም ሙሳፊር ማለት መንገደኛ ማለት ነው። ረጅም መንገድን የሚሄድ አይወጅብበትም። وعليه القضاء ቀዷእሳ ግዴታ አለባቸው። የታመመም ሰው ሙሳፊሩ ቀዷእ ግዴታ አለባቸው፣ ግን ታመመውሳ አይወጅብበትም ማለት ነው። ወለው ሳመል መሪዱ ወልሙሳፊሩ ነገር ግን ይህን ስንል በሽተኛውና መንገደኛው ቢጾሙስ صح منهما ከሁለቱም ጾማቸው ተቀባይነት ይኖረዋል። وإذا أضرهما حرم عليهما ነገር ግን የሚጎዳቸው ከሆነ ጾመው የሚጎዱ ከሆነ ራሳቸውን የሚጎዱ ከሆነ ሐራም ይሆንባቸዋል ማለት ነው። ለምን ዲኑ ገር ነው ማፍጠር በቅቶላቸው ነፍሳቸውን ማስቸገር ስለሆነ
ወለሙሳፊሩ الذي يريد الافطار ነገር ግን ሙሳፊር ያፍጥር ስንል ያ መንገደኛው ማፍጠርን ከፈለገ في اليوم الاول من سفره عليه መጀመሪያ ላይ መንገድ ሊሄድ መጀመሪያ ላይ ማፍጠርን ከፈለገ አየخرج من بلده قبل طلوع الفجر ከአገሩ መውጣት አለበት ማለት ነው። ሱብሂ ሳይገባ ከዛ ሀገር መውጣት አለበት። ነገር ግን እዛው ሆኖ ሱብሂ ቆጥቶ ገብቶ ከሆነሳ ማለት ነው ያፈጥረም ይያሉ قبل طلوع الفجر መውጣት አለበት ከዛ ሀገር። ولا يجب على العجوز الفاني مخافة التلف والموت አሁንም አይወጅብም ጾም ማለት ነው። እሱም አጁዝ የሆነ ሽማግሌ የሆኑ ማለት ነው። ሴትም ለምሳሌ ከሆነ በጣም ያረጁ ከሆኑ በእነሱ ላይ ጾም ግዴታ አይሆንም። ምክንያቱም ቢጾሙ ይሞታሉ ተብሎ የሚፈራ ይጠፋሉ ተብሎ የሚፈራ የሆኑ በእነሱ ላይ ግዴታ ጾም የለባቸውም ማለት ነው። ምንድነው የሚያደርጉት? ወደፊት እናየዋለን ኢንሻአላህ። ሙፍሲዳቱ ሲያም ጾምን የሚያበላሹ ነገራቶች والذي يبطل الصيام اشياء ጾምን የሚያበላሽ ነገራቶች ብዙ ናቸው። በደንብ አድርገን ማዳመጥ አለብን ማለት ነው። هي الاكل መብላት ولو قدر سمسمة የሰሊጥ ፍሬን ታክል እንኳን ቢሆን او اقل عمد غير مكره عالما بالتحريم የዛችንም ያነሰይ ቢሆን ትታወቀው የሚበላ ከሆነ ተገዶ ሳይሆን እያወቀ حرام መሆኑን እያወቀ የሚበላ ከሆነ ጾሙ ይበላሻል ማለት ነው። ረስቶ ከሆነ አያበላሽም ብለናል ኋላ። ነገር ግን እያወቀ ትንሽም ትሆን የሆነች ነገር ከበላ ይበላሻል። ወሽርቡ ወለው ቀጥረተ ማኢን አው ደዋኢን እንደዚሁም ትንሽን ጠብታን ውሃም ይሁን መድኃኒትንም ይሁን የሚጠቀም ከሆነ የሚጠጣ ከሆነ ጾሙ ይበላሻል ማለት ነው። ለምሳሌ ባፉ ጠብታን ተጠቀመ፣ መድኃኒትን ተጠቀመ ወይም አንዲት ጠብታ ውሃን ተጠቀመ ጾሙ ይበላሻል ማለት ነው። ሙላሐዛ ላ يضر غبار الطريق የመንገድ አቧራ ትቢያው ማለት ነው እሱ አያበላሽም። አው ገርበለተ ደቂቅን ወይ የዶቄት ለምሳሌ ወፍጮ ቤት ሊጎልባቸው ይችላል ወይ የሆነ ቲያቦኩ ሊጎልባቸው ይችላል። ለምንድነው እሱ ጾምን የማያበላሸው? የመንገድ አቧራ ውስጥ ቢገባበት ለምሳሌ ንፋስ አንጥቶ ቢዶለበት ለምንድነው? لعسر التحرز عنه እሱን ለመጠበቅ ይቸግራል፣ ለመጠንቀቅ ይቸግራልና ነው ይቸግራል። ስለዚህ እሱ አያስፈጥርም። ولا يضر تذوق الطعام ምግብን መቅመስ አሁንም ጾምን አይጎዳም። بدون ابتلاع شيء منه ايضا ታዲያ አይጎዳም ስንል ያን ተዛ ተቀመሰው ነገር ምንም ነገር ሳይውጥ ከሆነ ነው። ሳይውጥ ከሆነ ቀምሶ ቢተፋው ወደ ሆዱ ታልገባ ጾም አያበላሽም ማለት ነው። አንዳንድ ገጠራማ ቦታ እናቶች እንደሚያደርጉት ማለት ነው። እንደዛ አድርገው ያወጡታል ይላሉ። አይወጡትም፣ ጾም አያበላሽም። ነገር ግን በዛ በምግቡ ምራቁ ተተበከለ ከዛ በኋላ መልሶ በኋላ ላይ የሚወጥ ከሆነ ምራቁን ያው ለምን በምግቡ ስለትን ስላለ ሊበላሽ ይችላል። ومن بالغ في المضمضة والاستنشاق فدخل الماء إلى جوفه أفطر አሁንም መضመضዋና استنشاق በሚያደርግ ሰዓት ውሃው ወደ ሆዱ የሚገባ ከሆነ ጾሙ ይበላሽበታል። እንዴት? ውዱእ ሲደረግ ለምሳሌ ወደ አፉን በሚመጠመጥና ወደ አፍንጫው ውሃን ሳብ በሚያረግ ሰዓት አለቅጥ ሳብ አደረገ አለቅጥ በሚስብ ሰዓት ያ ውሃ ወደ ጉሮሮ ሄደ ወይም ባፉን ቢሆን ይሄ ያስፈጥራል ማለት ነው። وإذا أخرج ريقه من فمه አንድ ሰው ምራቁ ወደ አፉ ቢያወጣ ወለው ኢላ ዛሂር الشفة ወደ ሸፈቱ ማለት ወደ ከንፈሩ ዛሂሩ ማለት ነው ወደሱ ግልጽ ወደ ሆነው ثم رده وبلعه أفطر ከዛ መለሰና ዋጠው ማለት ነው። ምራቁን ያስፈጥራል ማለት ነው። ምንድነው? አሁን ምራቁን
ወደ ዳር አወጣና ወዳፉ እንደገና መልሶ ወደ ውስጥ አረገና ዋጠ ያፈጥራል አማ ማዳመ ሙተሲለን ቢልሊሳኒ ፈላ ይፍጢሩ ኢን በላዐሁ ነገር ግን እዛው ምላሱ ጋራ እዛው የተቀጠለ ከሆነ እዛው ምላሱ ጋር ማለት ነው ፈላ ይፍጢሩ አያስፈጥርም ያንን ቢውጠው ማለት ነው ጧራ ከሆነ ያ ምራቁ ምንም ምግብ ነገር ከሌለው ምራቁ እዛው ላይ ምላሱ ጋር ሙተሲል ሆኖ እዛው የተቀጠለ ሆኖ ያንን ቢውጠው ጾሙን አያበላሽም የሚያበላሽው ምራቁ ወደ ዳር አውጥቶ ከዋጠ ነው وإذا جمع ريقه في فمه وابتلعه صرفا أي غير متغير لم يضر አሁንም ምራቁን አፉ ውስጥ ሰበሰበና ከዛ በኋላ ዋጠ ምንም ነገር ግን አተቀየረም ምንም ነገር የነካው ነገር የለም ምግብም የለም ምንም ነገር የለም የዚህ ጊዜ ጾሙ አይበላሽም ይሄም ነው ጾሙ አይበላሽም أما ابتلاء البلغم ففيه تفصيل بلغم የሚባለው አኽታ ነው እሱን ተፍሲል ዝርዝር አለው እሱን መዋጥ ማለት ነው فإن كان البلغم بلع من ظاهر الفم يا አኽታው ወደ አፉ ከሆነ ደርሶ የዋጠው فإنه يفطر ያስፈጥራል ማለት ነው አኽታው ወደ ዳር አውጥቶ ወደ ከንፈሩ ከመጣ በኋላ ከሆነ የዋጠው ያስፈጥራል وإن كان مما تحت مخرج الحاء فلا يفطر ነገር ግን حاء ከሚወጣበት مخرج الحاء ከዛ ከታች ከሆነ የዋጠው እሱ አያስፈጥረውም ወደ ዳር ካይወጣስ እዛው ከዛው እንዳለ ወደ ውስጥ ቢውጣው እሱ አያስፈጥርም ማለት ነው ይሄ ስለዚህ በለገም አኽታው ሁለት አይነት ሆነ ማለት ወደ ዛሂሩ ወደ አፉ ከሆነ ያ አኽታው እንትን ያለው እሱ ያስፈጥራል ነገር ግን ከሐ مخرج መውጫ ከታች ከሆነሳ እዛው ከሆነ እሱ አያስፈጥርም ነው ወለበለገሙ لا يفطر عند الإمام أبي حنيفة ነገር ግን በኢማሙ አቡ ሐኒፋ ሁክም ይሄ በለገሙ አኽታው አያስፈጥርም ማለት ነው ወለው ባዕላአሁ بعد وصوله إلى اللسان እንደው ወደ ምላሱ እንኳን ከመጣ በኋላ ምላሱ እንኳን አድርሶ ቢውጣው አያስፈጥርም ማለት ነው ይሄ በማን ነው በኢማሙ አቡ ሐኒፋ ማለት ነው أما إذا بلع ريقه المتغير بدون የተለወጠውን ምራቅ ቢውጥስ بدخان السجارة التي شربها قبل الفجر أو غيرها أفطر በፊት قبل الفجر ያጨሰውም ይሁን እሱ ምራቁ እንደተቀየረ እንዳለ ያንን የሚውጥ ከሆነ ያስፈጥረዋል ማለት ነው ለምንድን ነው እዛ ጭሱ ሳይሆን የሚያስፈጥረው ውስጥ የሆነ ትንሾች አሉት እንበሃ ውስጥ እነዛ አካል የሆኑ ነገራቶች አሉ እነሱ ናቸው ስለዚህ ያስፈጥርበታል ነው وإذا غلبه القيء አሁን ደግሞ ምንድነው قيء ثم انقطع ثم بلع ريقه قبل أن يطهر فمه فسد صيامه لأن هذا الريق تتنجس بالقيء الذي وصل إلى الفم ማስታወክ ያስታወከው ጊዜ ማለት ነው ከዛ ወደ ላይ ብሎት ነበር ከዛ ወደ ላይው ግን ተቋርጦለታል ከዛ በኋላ ያንን ምራቅ ዋጠው ማለት ነው ዋጠ ምራቁ ምን አፉን አላጸዳም ሲዋክ አላረገ መጥመጡ አላደረገም ጾሙ ይበላሽበታል ምክንያቱም ያ የወጣው ነገር ምራቁን ስለነጀሰው ወዳፉ የመጣው ምራቁን ስለነጀሰው ያን ነገር የሚውጥ ከሆነ ይበላሽበታል ማለት ነው ነገር ግን ጭስ ያስፈጥራል ብለናል أما الدخان الذي يصل إلى جوف الصائم من شارب السجارة الذي يجالسه في السيارة مثلا فإنه غير مفطر ነገር ግን የሲጃራ ወይም የጭስ ወደ ሆዱ የሚገባ ከሆነ ወደ ጾመኛው ሆድ ቢገባ የሚጠጣው የሆነ ጭሱ ማለት ነው እንግዲህ መኪና ላይ ሊሆን ይችላል አብሮ ቁጭ እንዳለ አንዱ እየጠጣ የዛ ጭስ ወደዚህኛው ሰውዬ ጭሱ ቢገባ አያስፈጥርበትም ወይም አንድ ሴት ኩሽና መጥበኽ እየሰራች ጭሱ ቢገባባት አያስፈጥርም ማለት ነው وكذلك دخان البخور وشم العطور አሁንም እንደዚሁ ሽቶ ማሽተት እንዲሁም ጭስ
ማጨስ ለምሳሌ አድሩስ የመሳሰሉት ይሄ አያስፈጥርም። ቢኺላፊ ዱኻን ሲጃራ የሲጃራ ጭስ ሲቀር ሊመን የሽረቡሃ ለሚጠጣው ነው። ያም ለሚጠጣው ጭሱ አይደለም ብያችኋለሁ የሚያስፈጥረው። ሊአነሁ ምክንያቱም ለምን ነው ያስፈጠረበት? ጠጁ ተንፈሲሉ የምትለይ ስላለች ነው። ሚነቱም ባኪ አልሙሕተሪቂ ዘራቱን ሰጊራ ተሲሉ ኢላ ጀውፊ ሻሪቢሃ ትንሽ የሆነች አካል የሆነች አለ። ከዛ ተቲምቧካው ከሚቃጠለው ከሆነው ከዛ የምትወጣ የሆነ ዘራ ብናኛለች አካል የሆነ ትንሽዬ ማለት ነው። ያቺ ወደ ሆድ ስለምትገባ ነው። ያቺ ስለምትገባ ያቺ ጾምን ስለምታበላሽ ለዛ ነው ማለት ነው። ስለዚህ ጭስ ስንል ሽቶ ማሽተት እንደዚሁ የመሳሰሉት ጭስ እና ድሩስ የመሳሰሉት አያስፈጥርም ማለት ነው። ይሄኛው ያስፈጠረበት ምንድነው? ወደ ውስጥ የሚገባ ነገር አካል የሆነች ነገር ስላለች ያቺ ናት የምታስፈጥረው ይላሉ። አላህ በሰማነው ተጠቃሚ አላህ ያድርገን። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን።